ያው ከቴዲ አፍሮ የምወደው ማለት ነው አምለሰትን ቤብ ዊን ሊስን ዊል ነው ነገር እንጫወት ጀምር። እኔ መጀመሪያ ሳቅሽ አይንሽን ነው የምወደው አላልኩም፣ ቄጥሽን ነው። ዊን ሊስን ዊል ነው ትላንት ከሳምሶን ጋር ያደርኩ። ምን እስቲ ክፈች ደስ ዶክተር የሆንኩት እኮ ለዚህ አይነት። እስቲ ክፈች። ምንድነው ይሄ? ያንቺ ነው? ምን ሆኖ ነው የጠቆረው? ሺሻ ነው የምታስጭሽው? ምን ሆኖ ነው እንደዚህ የጠቆረው? እኔ እንደዚህ ያለ በሽታ አላውቅም። ይህን ቴሌግራም ላይ አውቀዋለሁ ልበል እንደ ምን ስታደርግበት ነበር? ወይኔ ተጎድቷል። ቢያንስ እንኳን ላጭተሽ አትመጪም እንደ ስታስጠላ በእናታችሁ። ኧረ ዝንቧ ራሱ ሸሸኝ። በይ ዝጊው። ይሄ ማለት ነው ይሄ መጀመሪያ ሼፍ፣ ሁለተኛ ደግሞ ይሄ ሁሉ ነገር የተያያዘ ነው። ስክራፕ ትጠቀሚያለሽ፣ አዝልሻለሁ። ካሮት፣ ሙዝ እሁድ ከሰዓት ትመጫለሽ። ብቻዬን ነው የምሆነው። መድኃኒቱን እናቀለዋለን። ሌላ እንግዲህ አሪፍ እኮ ነው፣ አሪፍ ነው። ጠቆረ እንጂ ማለት ነው። ሬሲስት እየሆንኩ አይደለም። ቢቀላ ኮምቢኔሽኑ አሪፍ ይሄዳል። አስወጭልኝ። ኧረ ስማ፣ ሰርጀሪውን እንኳ አንድ ላይ ገባን ተፈቅዶልኝ። ከዛ በኋላ አንጎሉን ከፈቱት። ባዶ ነው፣ ምንም የለው። ቤብ ይህ ቪዲዮ ላንቺ ነው፣ የይቅርታ ቪዲዮ ነው። ምንም ቺት ብታረግብኝም ምንም ነገር ብታረግም ስቲል ወድሻለሁ። ሸርሜክስ ምንም ቂም ያስኩበት ነገር የለም። ምንም ነገር ላይ አንቺ ውጪ ኢቭን የፈለግሽውን ነገር ብታረግ፣ ወንድ ጓደኞች ቢኖርሽ፣ ሁሉም ሰው ወንድ ጓደኛ ለማያቅሽ አንቺ ወልፋማ ህይወትሽን ባለምሽበት በወደድሽው መልኩ መኖር ትችላለሽ። እኔ ላንቺ ማልሆንልሽ ነገር የለም። ስለዚህ አንገትሽን ይዤ ከጎንሽ ነኝ ለማለት ነው። ወድሻለሁ፣ አፈቅርሻለሁ። ለማያቅሽ ከልቤ እና ምንም ነገር አትፍሪ፣ ምንም ነገር አትዝጊ። ይገለበጣል። ዊሽ ዩ ኦል ዘ ቤስት። እና እኔም አሁን ብዙ ችኮች ዴት ማድረግ ጀምሬያለሁ። ብዙ ችኮች ብቸኝነት እየገደለኝ መፍታታት ላይ ነኝ። አታስቢ ስለኔ። ወድሻለሁ። ሐሙስ ነው ኖቬምበር 2 ዜናውን ማቀርብላችሁ። ከዜናው ጋር ካሶፓ ነኝ እና ስምሽን ተናገሪ። ምን ልበል? ስምሽን? አይን አለም ባዬ ነኝ። እሺ ባዬ ነው እንደ አባትሽ ስም። በእናትህ ተውና አሁን ዜናውን አቅርብ። እሺ መንገድ ላይ ሽንት መሽናት 2 ዓመት አዳሜ ላስቀጣ እንደሆነ ተገለጸ። ሂዲ ዜና ነው እንደ ፖለቲካው ነካከ ኤርትራ ምናምን ፍልስጤም ቅልንጤ ምናምን እዚህ በ 42 ቁጥር እናስገቢው። ነርስዬ ናግባ። እየተራመድክ ነው የመጣው። በቃ ረዛ ብዙ ነገሮች ተበላሽተዋል። ምን ስታር ምንድነው የሚበላው? ምንድነው ውስጥ ያለው? ተቅማጥ አለብህ ደግሞ። እሱ ወረቀት ላይ አይናገርም። እዚህ ሽንት ቤት ተጠቅማል እንዴ? ቤት ሄደ ይዘህ የምትመጣው እሰጥሃለሁ። መግደኛ አላት በለው። እሺ ግብረ ስጋ ግንኙነት አድርጋል በቅርብ ጊዜ? እንዳታረግ ውጤቱ እስኪሰማ ድረስ። ጭንቀት አለ። ሄርሶ ሰርቪያ አለብህ። ባይዘይ ቆይ አዝላለሁ እንዳልኩ ቀዝነ ዘና ነገ እናወራለን። አስወጭልኝ። ስለኔ ሄደህ ስትጠይቅ ብረት ነው ብለውሃል እንዴ? ታዲያ ምንድነው እዚህ መተህ እኔን የምታዝገኝ? ቀበሌ እኮ ክፍት ነው። ቀበሌ ሄደህ አትጠይቅም እንዴ? እኔ ለምንድነው እንደዚህ አይነት ጥያቄ የምጠይቀው? ጤነኛ ነህ ግን ተመርምረሃል? ሳይኮሎጂ፣ ሜቶሎጂ፣ አንጎል ሰላም ነው እኮ። ምንድነው እንደዚህ ሰው ማዛግ? ቀጥ ያለ ነገር ተናገር እስቲ። አሁን ሂድና ወጣ ብለህ እይ። ሱቅ ነው እንደ ምንድነው የምታወራው? ቶሎ ብለህ የተባልከውን ብር ላክ ነው።
ልከ ከዛ በኋላ እናወራለን ከዛ በኋላ አዝግ ከፈልክ ማይንድን ግን ቼክ ተደርግ መላውን እንደም ለኔ ከመላከ በፊት ለእንት ሆስፒታል ከፍለ ትንሽ ተመርመር ጤነኛ መስለኝ ምዝም ብዬ ላክና እናወራለን ምትልክም አይመስለኝም አሁን ከዚህ ቪዲዮ በኋላ ትጠፋለህ ምክንያቱም ቀብዱን ሳትልቅ አንተ ምንድነው የምትፈልገው ከኔ አታዝግ እንደው ዛሬ ጡቴም ልክ አይደለም ሜካፕም እየደወልኩለት ነው መቼም ነው ማያነሳው ይሄ ልግምጣ እኔ ካንዷ ጋር ማማ ሄሎ ቤቢ ማማ how you ስማ will not ሚል ጌም ቲክቶክ ላይ እጄ እንጫወት ብዬ እኮ ነው will not ምንድነው እሱ ደግሞ እኔ በቃ እስከ ዛሬ የሰራኝን ፋውል ታወራለህ will not ጀምር ፋውል ሰርችሻ ድሮ ቤተሰብ ሳስተዋወቅሽ ማለት ነው እንትን ሰራተኛችን ናት ብዬ ነው አስተዋወቅኩሽ አንተ ላይ ማሪዮ ማማ will listen will not judge ቀጥይ አንቺ አንተ እኮ ታስቀኛለህ የሆነ ቀን ታህሳስ 8 ፔሬድ ነው ብዬ ከልክዬ እንደዛ መሬት ላይ ስትፈራገጥ አይደለም እኮ ማለት እርጉዝ ነበር ከሳሚ እሺ አንተ እኮ ሆስፒታል ሳጣራ መሀን ነህ ሶስቱም ልጆች ያንተ አይደል ማለት will not ቀጥል እኔ እኮ አይምሮ ዘገምተኛ ነኝ ሊስን will not የሆነ ቀን ደግሞ ማለት ነው ሾት ምናምን ከቺኮች ጋር ተወዳድረን ተሸንፌ ምናምን ተዝረክርኬ መጣሁ አላልኩም ሳሚ ጋር ነበርኩ አንቺ እና መጣሁልሽ ላይ ነው የምደውልልህ ሀገር ነው እረፍ ነግሬ የት ነው የሚቀርጽ እየቀረጸ ነው እንደ ሄይ አይ ነው ጠፍቻለሁ ጌጤ የት ሄደሽ ነው ምን ሆነሽ ነው I'm busy we listen we don't judge but sometimes ዝም ብዬ ሰማሁ ዛሬ እንግዲህ ያለ ሜካፕ እንዲሁ I woke up like this እንግዲህ ይዤላችሁ ነው የመጣሁት ካንክናዊ ነው የሆነ ራይድ ሹፌር ገና ኩላሊት ሰጠሁኝ ብሎ ያንተ ኩላሊት ከገባ በኋላ ነው እኔ ጋር እንዳለ ገና ኢንተርቪው ወጣች ብለህ ፈመሰች ብለህ መተህ እኔ ጋር ብቻ we listen ደፈረችኝ አሉ አንተ ሆምለስ ትለቃለህ የለም ቪዲዮ አይቻለሁ ስልክ ገብ አይቻለሁ በሌላ ስልክ ስቀርጽ ይመቸው ብዬ ነው ተውኩ እኔ ራሴ ሬት ለማድረግ 100% አይበቃኝም ጡጥዬ አንተ ያለሲኝ መጣኝ ሰርጀሪ ምናምን ትላለህ ለምለብሰው በርበሪ ኦሪጂናል ካሱን ምን ሆነ ነው ሚስቴን የፈታሃት ስንለው እኔ ወዳት ነበር ያው የሰርጋችን ፎቶ አልበም ያያየሁኝ የዛን ያላትን መልካየው አሁን ያላትን መልካየው ትዳር ዘጋኝ እሺ ካሰች ደግሞ ምን ሆነሽ ነው አንቺ ደግሞ የፈታሽው እኔ ያው በጣም ወደው ድምጽሽን ቀን እሺ እስቲ ተወኝ በእናትህ እኔ በጣም ወደው ነበር አንድ ቀን ቀልድ ሲነግረው ማለት ነው ልክ ስስቅ የሆነ ንፍጥ ወጥቶ ገባ ዘጋኝ ቋቀረኛውን ራሱ አንዱ ደግሞ ምን ይላል ኢትዮጵያ እግር ኳስ ላይ የጎደለው ነገር ማስተዋል ነው ቆም ብለን አስበን ነገሮችን ማስኬድ አለብን ማን ነው በብጫ የሚወጣው ማን ነው በቀይ የሚወጣው ማን ነው በአረንጓዴ ራሱ የገባው ሚሊዮን ነገር ማስተዋል ያስፈልጋል ወረቀቱን ላክልላት ነገ ብለናት ዛሬ ነው መጣችው ሰውነቷን ያለው ማስተዋል ያስፈልጋል ማለት እግር ኳሱ አሪፍ ነው ሲያጠቁም ያጠቃሉ ሲከላከሉ ሲበሉም በደንብ ግን ማስተዋል ጎሎ ነበር አሁን ፋስት ነው የሚሆነው በጀቱ ላይ ሚሊዮነር ማስተዋል ኳስ ላይ ነው ጥሎ የተፈጠረው ጎሉ ገባ ተበላ በቃ ግባ እናውጣው አልኩት እሱ እሪ ብሎ እዛ ጋር ያለውን ጠርሙስ ሰብሮ ምናምን መውጋት እንዴ ወይ ተባባለ ማለት ነው ፌዴሬሽኑ ማስተዋል ያንሰዋለው ነው እንመጫወቻሉ ልክ ልኳን ነው የምነግራት
ሄሎ ቤብ ወይ ማማ አለሁልሽ። ቁርስ በላችልኝ? ራትስ በልተሽ ነው የተኛችሁ? አዎ። ፈሱስ ቀለል አለልሽ ነው? ይሸታል አሁን? እሺ ቤቡ ጨርሻለሁ።